መንፈስ ማህበራችን አንድ ነው ወይ? አስተሳሰባችን አንድ ነው ወይ? አምልኮታችን አንድ ነው ወይ? ማለት ይሄ ነው የሚያስፈልገው። ከአንድ ሰው ጸሎት በማህበር የሚጸለየው መንቃል። ስለዚህ የተሰበሰበው አንድ ሰው ሁለት ሰው ታወራ አውጥቶ ማስገባት ይቻላል። በማህበር የሚጸለየው ጸሎት ከመቶ ሰው አንድ ሰው ሁለት ሰው ጻድቅ አይጠፋም። በዚህ ጻድቅ ሰው እንቆኛለን ብለን ስለምናምን ነው በማህበር የምናከብረው፣ በማህበር የምንዘምረው፣ በማህበር የምንቀድሰው፣ በማህበር ሰለት የምንጠጣው፣ በማህበር በጎ ነገር የምናደርገው። ከእነኚህ ውስጥ አንድ ጻድቅ ሁለት ጻድቅ አይጠፋም ብለን ስለምናምን ነው። እንዳለን ደግሞ እናምናለን። አንዱ ጻድቅ ዛሬ የምናገው አንዷ ጻድቅ ማለት ክርስቶስ ሰምራ በቃል ኪዳን ነው። እንደው ገበታ ላይ የወደቀ ሰው የረጋገጠውን ሁሉ ስለ ክርስቶስ ሰምራ ብሎ የበላው ሁሉ በረከት እንደሚያገኝ ይናገራል። አይገለም በስሟ የተዘጋጀው ክርስቶስ እኮ ተናግሯል። በቅዱሳት መጽሐፍ ላይ ተናግሯል። በደቀ መዝሙሬ ስም አንዲት ቀዝቃዛ አይደለም ጠላ አይደለም ጠጅ ከወንዝ ተቀድቶ የሚሰጠውን ውሃ በቀዝቃዛ ብርጭቆ የሰጠ ዋጋውን አላጠፋትም። እንኳን ጠላ ጠምቆ ማጠጣት አይደለም ማብላት አይደለም። ይህ ላይ ደግሞ አንድ በርሜ ውሃ ሊጠጣ ኃጢአት እየሰራ ደግሞ አይጸደቅም። የክርስቶስ ሰምራ የሌሎቹ ቅዱሳን ቃል ኪዳነ ገበታ ላይ ትርፍራፊ ወድቆ ሰው ሊነጋግጠው ወይም በክርስቶስ ሰምራ የክርስቶስ ሰምራ አምላክ ክርስቶስ ሆይ እሷ ያመለከች በጎ አምላክ ብሎ የቀመሰ ከደወል ይድናል ይላል። እግዚአብሔር የተመሰገነ ይሁን። ለእኔና ለእናንተ መድኃኒት ለሌለ መድኃኒት ውጭ ሀገር ልከን የማንገዛ በመድኃኒት እጦት እንዳንኖር እግዚአብሔር አምላክ ቅዱሳኑ ቃል ኪዳን ሰጠን፣ እምነቱን ሰጠን፣ ብር የማይከፈልበትም ቅዳሴ ጸበሉን ሰጠን፣ ገዳማቱን ሰጠን። እንደ ሀብታም ውጭ ሀገር የሚገዛ በብዙ ሚሊዮን ብር ሊሆን ኖሮ እኔና እናንተ ምን ሊሆን? እግዚአብሔር መዳኛውን ሰጠን፣ መስቀሉን ሰጠን፣ ቅዳሴውን ሰጠን፣ በሰንበት ስም ሰጠን፣ እምነቱን ሰጠን። ይሄ ደግሞ በእምነት መገልገልና መጠቀም ድርሻው የኔና የእናንተ ነው። እንዴት እንደዋዛ እየሉታል። ዛሬ ታላቅ በዓል ነው። ታላቁ ሊቅ ዮሐንስ አፈወርቅ ለመተረክ አይመችም ጊዜ የለም እንጂ ዛሬ ያረፈበት ነው። ተክለ ሃይማኖት አጽማቸው ፈልሶ ወደ ከደብረ አሶ ወደ ትልቁ ቤተክርስቲያን የገባበት ነው። ዛሬ ቃል ኪዳኑ ትልቅ ነው። ታዲያ አልተሰበከም? የዚህ አካባቢ ሰው እንዴት ሰው አነሰ ማለት ነው። እግዚአብሔር ሰው አነሰ ብሎ በረከቱን አጥቶ እግዚአብሔር ለአንድ ሰው ወንጌል ዘርግቷል፣ ለአንድ ሰው አስተምሯል። በኤማሁስ መንገድ ያጣው የሉቃስ ወንጌል ምዕራፍ 24 ቁጥር 30 ላይ ጀምረን ስናይ በዕለቱ የሚጓዙ ሁለት ደቀ መዛሙርቶች ሲሄዱ የእኛ አምላክ አብሮ ተጓዘ፣ ወዳጆቹን ያውቃልና ሄዷል ብሎ የማያፍር ዞር በል የማይል አምላካችን ተከትሏቸው ወደ ኤማሁስ መንገድ ሄደ። እራት በየመንገዱ ወንጌል እየሰበከ እያስተማራቸው የኛ አምላክ ሁለት ሰዎች በማይክ ላይ ተቀምጦ ማስተማራቸው በአርፎም ሲሰጣቸው አወቁት ይላል። የእኛ አምላክ የሰው ብዛት አይጨንቀውም። ለሁለት ሰውም ወንጌል ዘርግቶ ጉባኤ ዘርግቶ አስተምሯል፣ መክሯል። ነገር ግን ክርስቶስ ሰምራ ተጎዳ፣ ክርስቶስ አይጎዳ፣ ካህናቱ አይጎዱ። የምንጎዳ ግን በአሁን ሰዓት ታቦት እየወጣ በቤታችን ቁጭ ያለ ካለ እግዚአብሔር ይጠይቃል። መድኃኒት በደጁ እያለ ከሩቅ እየመጡ ሰዎች ሲጠቀሙ ሲድሩ፣ እኛ ደግሞ በደዌ በበሽታ ተይዘን እቤት መተኛት የለብንም። ደዌ የሚያስተኛ የሚያስቃስት ብቻ አይደለም፣ ስንፍናም አንድ ደዌ ነው። ቤተክርስቲያን የባህለ መሳለም ትልቁ ደዌ ነው፣ ትልቁ በሽታ ነው። ክርስቶስ ሰምራን የታገለ ጋኔ እንዳይታገለን በዛሬው ቀን ባለች በአቅራቢያ ቤተክርስቲያን ሄደን ልንሳለም ይገባል ማለት ነው። አዎ ብፁዓን የሚሰደዱ በእንተ ጽድቅ፣ ስለ ጽድቅ የሚሰደዱ የሚጠሙ የሚገፉ ምዕመናን እነሱ ብፁዓን ናቸው፣ መንግሥተ ሰማያት የእነሱ ናትና። እኔና እናንተም ስለ ሀገራችን፣ ስለ ሕዝባችን፣ ስለ ሃይማኖታችን፣ ስለ እውነት ተገፍተን በቀራንዮ ላይ የቆረሰልንን ስጋ ያፈሰሰልን ደም ተቀብለን የመንግስት ወራሾች እንድንሆን አምላካችን በቸርነቱ ይርዳን። ወስብሐት ለእግዚአብሔር። አሜን።
እዚህ ላይ ይበቃል። እንደው እዚህ ተመጣና አይተን እንደው ትንሽ ሁኔታውን ስናይ ለመናገር ብለን ተቀበላላችሁ። አሜን። እንኳን አደረሳችሁ ለቅዱስ ሚካኤል እንዲሁም በዕለቱ ታስበው ለሚውሉ ወርኃዊ እንዲሁም ዓመታዊ ቅዱሳን በዓላት ለእናታችን ለቅድስት ክርስቶስ ሰምራ እንኳን አደረሳችሁ። ይቻላላችሁ ወይ? እንዴት ናችሁ? እግዚአብሔር ይመስገን አለን። እንኳን አብሮ አደረሰን። የቀድሞ በሰማይ ሰልፍ በሆነ ጊዜ ቅዱስ ሚካኤል ዘንዶውን ወቅቱ ወደ መሬት የጣለ በዚያ አምላካዊ ስመ መለኮት ነውና፣ አቤቱ እኛን ረቂቁን ግዙፍ ጠላቶቻችን ድል እንመታ ዘንድ በጥበብ ስብዕናውን ይህን የኮ ሳሚ ኢኪያን ካኤን ካአካይ ካዜእ አርናኪም ኬም ካዩል ፒጋጌሉ አዜሉ ጣሶም ያርኤም ያብስትጋ ባይሬጋ ያብሳት ፌኤ ልካ ብላ ኬፋረህሎ አወፅ እያልን እንጸልያለን። አሜን። እነዚህ የከበሩ ቃላትና የእግዚአብሔር እቡ ስሞች በቅዱስ ሚካኤል እጅ የተገኙና በዕብራይስጥ ቋንቋ ከቃላቶች ሁሉ የበላይ የከበሩ እንደሆኑ የታወቀ የተረዳ ነው። ይህንን መጽሐፍ የጻፈ ሰው ይህን ህቡ ስም ከመጽሐፉ አይለየው፣ በንጹሕ ቦታ አስቀምጦ በክብር ይጠብቀው እንጂ ለዘላለሙ ጠላቱን አሸንፎ ለእርሱ ረዳት ጋሻ መከታ ይሆነዋል። በማለትና በሌሊት ለጥፋት የሚዘዋወሩ የጸላዔ ዲያብሎስ ሰራዊቶች በአሸናፊ ልዑል እግዚአብሔር መቅሰፍ ፈጽመው ይደምሰሱ። አሜን። በቅዱስ ሚካኤልና በቅዱስ ገብርኤል ጸሎት በ99ኙ ነገደ መላእክት በ24ቱ ካህናተ ሰማይ በ44ቱ እንስሳም ጸሎት ርኩሳን መናፍስት አጋንንትም ከእኛ ይራቁ። አሜን። የወልደ እግዚአብሔርን ቃለ ወንጌል በጻፈ በማቴዎስና በማርቆስ በሉቃስና በዮሐንስ ቃል በጴጥሮስና በጳውሎስ ስልጣን የተወኮ ሲሆኑ በነፍስ በሥጋ በውስጥ በአፍ ንጽሕት በሆነች ከሴቶች ሁሉ ተለይታ ንዕድ ክብርት የፍጥረታት ሁሉ መመኪያ በሆነች አምላክን በወለደች በእመቤታችን በቅድስት ድንግል ማርያም የጸሎት ኃይል የዲያብሎስ አበጋዝ ኩያ መሰሪያ የዛር ውላጆች ሟርተኞች ፈጥነው ይወገዱ። አሜን። በማለትና በሌሊት በቀትርና በከሰዓት ከጠዋት እስከ ማታ ከማታም እስከ ጠዋት የሰውን ሰውነት የሚያስደነግጡ የዲያብሎስ ሰራዊት አጋንንትና ሰይጣናት ሁሉ የምድር ማዕዘኗን በሚያጸኑ በሰባቱ ኃይለ ነፋሳት እንዴት የሰው እንደ ጉንበን ነው ይጥፉ። አሜን። በእኔና የጥምቀት ልጆች በምንሆን የክርስቶስ ወገኖች ሁሉ ላይ ግን ከላይ ከሰማይ የእግዚአብሔር ምሕረቱ ቸርነቱ ይቅርታ ይምጣልን። አሜን። የመላእክት አለቃ ቅዱስ ሚካኤል ሆይ ከእግዚአብሔር በተሰጠ በዚህ የቃል ኪዳን ኃይለ ጸሎት ከሚቃወሙና ከሚጻረሩ ረቂቅና ግዙፍ ጠላት በማለትና በሌሊት እኛን አገልጋዮች የአቡነ ገብረ መንፈስ ቅዱስ ማህበር ልጆች አባቶች፣ ካህናት፣ ወንድሞች ዲያቆናት፣ ወንድሞች እህቶችን እንዲሁም ቤተሰቦቻችንን እኔ ባሪያን ተክለወልድን ለዘላለሙ ጠብቀን። አሜን። አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስ ስም አምነን ከሰይጣን ወጥመድ ለማምለጥ ከአጋንንት ጸብ ለመዳን ኤኮ ሳስሌ ኤፓ ኤፓስ ኤኮ ሲነከምካ ኤቦካ ኬሮም ለካ ፔ ሎኬ ዋርናኬ ጓው አብሶላ አስቤካ በስኩ ኤምኤ አወፅ ኤቃ ኤጴ ካብሬው አርህላዮን ያብሳ ጸ እያልን እንጸልያለን። አቤቱ በእነዚህ የሆኑና ስውር በሆኑ ስሞችና የመላእክት ሁሉ አለቃ በሆነ በቅዱስ ሚካኤል ጸሎት ደስታን በሚያበስር በቅዱስ ገብርኤል አማላጅነት በወላጅ እናት በቅድስት ድንግል ማርያም ይቅርታና ምሕረትን እኛ አገልጋዮችን ከመከራ ሥጋ ከመከራ ነፍስ ለዘላለሙ ሰውረን። አሜን። የድነት መልእክተኛ ቅዱስ ሚካኤል ሰላም እንልሃለን። ችግረኛውን የምትንከባከብ መልአክ ሆይ ሰላም እንላለን። ችግረኛውን ለመርዳት የምትላክ መልአክ ሆይ ሰላም እንላለን። በመታመን ለለመነ ሁሉ ክንፈ ረድኤትን የምትጋርድልን ቅዱስ ሚካኤል ሆይ ሰላም እንላለን። በመውደድ የሚገመገመውን እንዳይወድቅ ፈጥና የምትደግፈው መልአክ ሆይ ሰላም እንላለን። ያዘነውን የምታረጋጋ መልአክ ሆይ ሰላም እንላለን።
አምላካችን ቸርነት በተመላችሁ ይባርከን ዘንድ በፈጣሪ ፊት በአድኖ ርዕሰ ሰግደህ ይቅርታን የምታሰጥ ቅዱስ ሚካኤል ሆይ ሰላም እንልሃለን። አቤቱ የሊቀ መላእክት ቅዱስ ሚካኤል አምላክ ሆይ እኛን የአቡነ ገብረ መንፈስ ቅዱስ አገልጋዮች አባቶች፣ ካህናት፣ ወንድሞች ዲያቆናት፣ ወንድሞች እህቶች፣ እንዲሁም በጸሎታችሁ አስቡን አትርሱን ያሉትንም በሀገር ውጭም በሀገር ውስጥም ያሉትንም አንተን አስቡ አንተን ዘክር የሚኖሩትን እኔ ባሪያን ተክለወልድን ቤተሰቦቻችንን ከተጋጠመ ከታዘዘ መቅሰፍት ሰውረን ለዘላለሙ አሜን አሜን ይሁን ይደረግልን። የቅዱስ ሚካኤል በረከት ረድኤት በሁላችን ላይ ይደረግልን። ወንድማችን ያሰረግልን። አሜን ይሁን ይደረግልን። የቅዱሳን አምላክ ጸሎት ልመናችን ይቀበልልን። በቸርነቱ በምሕረቱ ይቅርታው ኃጢአታችን ጉድፍ አድርጎ ይቀበልልን። እመቤታችን በአማላጅነቷ አትለየን። ከጻድቃን ከሰማዕታት ከደናግል ከመነኮሳት እንዲሁም በዕለቱ ታስበውና ተዘክረው ከሚሉ ቅዱሳን በዓላት ከአባታችን ከተክለ ሃይማኖት ከቅድስት ክርስቶስ አምራ ከቅዱስ ሚካኤል ከቅዱስ ላሊበላ ከቅዱሳን ጻድቃን ሰማዕታት በረከት ረድኤት ያሳደረብን ዕለት ጥቂት ከዘመነ መስዋዕት ይሰውረን። ሀገራችንን ሰላም፣ ፍቅርን፣ አንድነትን ያድልልን። ዳሯን እሳት ማኖግን አድርጎ ይጠብቅልን። በጸሎታችሁ አስቡን አትርሱን ያሉትን የሚያስብልን። አቤቱ አምላካችን እግዚአብሔር ሆይ በእስር ላይ ያሉትን እግዚአብሔር አምላክ ያስፈታልን። በሕመም ላይ ያሉትን እግዚአብሔር አምላክ ይፈውስልን። በቅዱስ ሚካኤል አማላጅነት ያስፈታልን፣ ይፈውስልን። የታመሙትን በድነት ያቁምልን። እንዲሁም የሞቱትን በአብርሃም በይስሐቅ በያዕቆብ አጠገብ ያኑርልን። በቸርነቱ በምሕረቱ ይቅርታ ጸሎት ልመናችን ይቀበልልን። በሰላም እዚህ ሰዓት እንዳደረሰን ቀሪውን ሰዓት ደግሞ ባርኮ ቀድሶ በሰላም እንዲያውለን። አቡነ ዘበሰማያት ብለን እንጠራለን። አሜን። አቡነ ዘበሰማያት ከማሁ በምድር ሲሳየን ዘለለ ዕለትነ ሀበነ ወባላንም ኩሉ ኮየ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወፍሬ ፍሬ ከርሥኪ ተፈሥሒ ፍስሕት ኦ ተዘካ እግዚአብሔር ምስለኪ ሰአሊ ወሰልም ለነ ምሕረተ ወኩሉ ለኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን።